ሰው የተዘጋጀ የሐዘን ድግስ ወደ ደስታ ተቀየረ። የሐዘን ዜና ወደ የምስራች ተቀየረ። ኦክላችሁ ተቀየረ በለሰ የጌታ መንፈስ ሁለት መንታ ልጆችን ያሳየኛል። ሁለት መንታ ልጆችን ያሳየኛል። በእነዚህ ሁለት መንታ ልጆች ፊት ላይ አንድ ወር ከ16 ቀን በኋላ የሚወጣ ነገር አያለው። ከወጣ ታክሞ ይመለሳል እየተባለ በአንድ ቀን ሁለቱንም ኦክሲጅን የተደረገ ሊገላቸው ጠላት የጨረሰውን ፕሮሰስ አየው። ይህን እያየው ከሁለቱ መካከል እስራኤል የሚል ድምፅ ሰማለሁ። ማንታ ነው ማንታ ነው። እሺ በሁለቱ ላይ ሌቫኖስ ፕራዲያ ካምባ ራዲያ ፍራሲያ ማንዴ ጮኩላችሁ ሞት አይሆንም በሉስ። ድገሙ 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 ድገሙ። ሴት በጣም የሚገርም ነው። እግዚአብሔር ለምን እንደሚወዳት እጆቻችሁ ወደ እሷ ዘርጉና ልጆችሽ አይሞቱም በሏት። እንጂ ለምን ነው ሴትና ወንድ ያላደረገ? ሁለቱም ወንድ ናቸው። ሁለቱም ወንድ ናቸው። እሺ በጣም የሚገርም ነገር አንድ ወር ከ16 ቀናቶች በኋላ የሚወጣባቸው ነገር አለ። በገላቸው ላይ ሙሉ ወጥተው ሙሉ ሎኮቮኒያ ከዚህ ወጥተው ሚዛን ከተማ ይለው ታክመው ከሚዛን አይቻል ተብሎ ሪፈር ተጽፎ ያለቀውን ጉዳይ እያየው እግዚአብሔር እንደዚህ ያለ እስራኤልን ሊገድል ያለው አዋጅ ቀጥቶ የተመለሰው ጌታ እዩ በሚባል ልጅ ላይ ሲሰብረው አየው። አሜን። ሁለተኛ ልጅ እዩ ነው። አንዱ እስራኤል ነው። የአባታቸው ስም ግዛቸው ነው። እችን ከፍ አርጋንት የሚለው አውጁባችሁ በዘመን ላይ በሕይወት ላይ ድንገት ገብቶ ሊያስለቅስ በወጣው ላይ እኔ ዛሬ በኢየሱስም ገልብጸዋለሁ። አዋጁ በሕይወትሽ ላይ ተገለበጠ። አዋጁ በቤት ላይ ተገለበጠ። ፕሬጀፌኖስ ካፋኒ ካምብራዴ 16 ቀን ብቻ ነው የቀረው። ጌታ ጣልቃ ገባ። ወይኔ አማኝ የለም። ጌታ ጣልቃ ገባ። ኢየሱስ በመጀመሪያ በእነሱ አልቅሰሽ ከመለስ በኋላ በጣም ራዲያኖስ ፕራዲያና ማስብ ቤትሽ ሳይሆን በአንድ ቤት ውስጥ ያለሽ ደግሞ ትህትና የምትባለው ብላቴና መታመም እንድትጀምር ጠላት ያወጀው ከባድ አዋጅ አለ። ትህትናን ታገለሽ? አዎ የኛ ጎረቤት ነው። ያንቺ እህት ናት። ትህትና ተነሺ። ጮክላችሁ አሜን በሉ። አሜን። ጮክላችሁ አሜን በሉ። ካሜራ የምትቀርጸው አንተ ትህትናን ታውቃለህ? ትህትና የኔ ልጅ ናት። ያንተ ልጅም ትህትና አለች። አንተም እዚህ ገና ወይ ሰው የለም።